በገዳምህ ቅዝቃዜውን ተቋቁሞ ያደረውን 3 የብርሃን አክሊላትን ሰጠዋለሁ። ስምህን የጠራ መታሰቢያህን ያደረገ ስሙን በሕይወት መጽሐፍ ጽፍልሃለሁ ብሎ ጌታችን ቃል የገባላቸው በላስታ ላሊበላ አካባቢ ዝንጀሮ ገበሬ የደከመበትን እህል እንዳይበላ ገበሬው ደግሞ ሲያጭድ የሚወድቀውን ቃርሚያውን ለዝንጀሮዎቹ እንዲተው በማስማማት ሰውንና ዝንጀሮን ያስታረቁ እስከዛሬም ድረስ በገበሬዎችና በዝንጀሮዎቹ መካከል ይሄ ቃል ኪዳን የተጠበቀላቸው በገዳማቸው ክልል ውስጥ የሚገኙ መርዛማ እባቦች ሰውን እንዳይነድፉ እስከዛሬ ድረስ በሳቸው ግዝት የታሰሩላቸው አጼ ዘርዓ ያዕቆብ የተአምረ ማርያምን መጽሐፍ ከግብጽ ሀገር እንዲያስመጣና በሀገራችን የእመቤታችን በረከት እንዲበዛ ያደረጉ ስለ ንጽህናቸው እመቤታችን ነጭ ዕጣንን እየሰጠቻቸው የሥላሴን መንበር ከ24ቱ ካህናት ሰማይ ጋር ያጠኑ የ12ቱን ሐዋርያት የ72ቱን አርድእት የ36ቱን ቅዱሳት አንስትና በዓለም ዙሪያ ያሉ የብዙ ቅዱሳንን የመቃብር ቦታ ዙረው የተሳለሙ እመቤታችን ከገነት እንጨት የተሰራ ወንበርና መስቀልን የሰጠቻቸው እልፍ አእላፍ ስግደትን ሲሰግዱ ናላቸው በፈሰሰበት ቦታ ላይ ወተት የመሰለ ፈዋሽ ጠበል የፈለቀላቸው የአጼ ዳዊት ልጅ የአጼ ዘርዓ ያዕቆብ ታናሽ ወንድም መናኔ መንግስት ብርሃነ ዓለም አቡነ ዮሴፍ ዘእንጅፋት ወር በገባ በ19 የመታሰቢያ በዓላቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ይማረን ይቆየን።